ተመችቶኛል። አይኑ ራሱ የት እያየ እንደሆነ ሹፍ በቃ የአብርሃም አይን ቀጥታ የት ነው አሁን የኔ አሟሟት ነው ወይ ጉጭ ጉጭ ያለ ጡት አንድም ቀን ሳላይ የሚባለውን አስተያየት አብርሃም ይኸው እየሾፈ ነው። አቤት አቤት እኛ ወንዶች ነው። አይ በቃ ፕሮፌሰር የለ ቄስ የለ ፓስተር የለ ሼህ የለ በቃ አንድና አንድ ልንሸነፍና ልንወድቅበት የምንችለው ነገር ቢኖር ይሄው በቃ አብርሃም እያየው ነው ያን አስተያየት። እንኳን እንዴት ተጠጋግታችሁት ድሮ ነው ልጁ አልቻለም። አሁን እኮ እሱ ከውስጡ ጋር ነው ጥሉ። አንቺ ደረስቶሻል። አሁን ውስጡ ብዙ ጥያቄ እያቀረበበት ነው። ይሄንን እድል ተጠቀሙ። ከዛች አሮጊት ገላግለኝ እያለው እኮ ነው የታችኛው ቤቱ የሚያቆሩታን ነው። ታዲያ የታችኛውን ቤቱ ቢሆን የሚያቆሩታን ነው። ከዛች ሴትዮ ገላግለኝ እስኪ እያለው እኮ ነው። ምን ያድርግ እሱ? አሁን እኮ አንቺን እየሰማሽ ይመስልሻል? እሱ ወፍ እየሰማሽ አይደለም። እሱ ወሬው ከታችኛው ቤቱ ጋር ነው። እኔ ተመቸኝ ነገር ምን እንደው ታውቃለህ? በቃ እነዛም ሰዎች እንዲህ ነው አጃጅለው ከተጣፋጭ የሆነው ከሚስት እቅፍ ውስጥ ነቅለው የወሰደው አይደለ? በቃ እሷም ገብቷታል በደንብ አድርጋ ታጃጅል። በቃ ተጃጅለ ወጥተሃል፣ ተጃጅለ ትመለሳታለህ። አሁን ያለው ነገር አሁን ያለው ጭው እኔም ተመችቶኛል። ፍላጎቱን ውስጡ የሚለውን ስሜቱን አሸንፎ ከእሷ ጋር ምንም እሷ ፊት ለፊት ላይ ምንም ስሜት እንደሌለው ምንም እንደማይፈልግ አክት እያደረገ ነው እንጂ እስኪ ነገ ትድገሙ ይሄንን በዚህ ስሜት ነገ ትምጣ እናቴ ሁለተኛ ልጅ አስረግዞሽ ወደ ቤት ትመለሻለሽ። ሰላም ጤና ይስጥልን ውድ ቤተሰቦች እንደምን ቆያችሁልኝ? ሁሉ ሰላም ሁሉ ሸጋ እሰይ እንኳን ሁሉ ሰላም ሆነላችሁ። እግዚአብሔር ከክፉ ሊጠብቃችሁ ያሰባችሁትን ሁሉ እግዚአብሔር ያሳካላችሁ። ወልዳችሁ ስትነሱ ልክ እንደ ሩታ እንደዚህ አምሮባችሁ ደምቃችሁ አበባ ሆናችሁ ተነሱ እያልኩኝ ከሀገር ውጭ ያላችሁም እንዲሁ በሰላምና በጤና እንደሄዳችሁ ልፋታችሁ ፍሬ አፍርቶ ለሀገራችሁ ምድር እግዚአብሔር ያብቃችሁ እያልኩኝ ለዚህ ዩቲዩብ ቻናል አዲስ ሆናችሁ ላይክ፣ ሰብስክራይብ እንዲሁም የደወል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። ይመቻችሁ። ወደ ውዱ ባለቤቴ ሆቴል ለመሄድ አስቤን የመጣሁትኝ እና አሁንም ያለው ብዛ ነው። ወደ ሩሙ ግን ጠቃላልኩኝም ጠዋት ደውዬለት ነበረና አልወጣሁም ብሎኛል። ደብሮታል መሰለኝና መልሼ ስደውልለት ከሰዓት አካባቢ ደግሞ ቅርብ ሰዓት ማለት ነው ስደውልለት ኧረ ሩም ነኝ የትም አልኩም ብሎኝ ነበረና እኔ ግን ማለት ነው ሩታ ደግሞ ሚስቴ እንዳሰማኝ እንዴት አባቷን ያማረባት ግን የምሬን ነው የምላችሁ። ብዙ ጊዜ ሴቶች ወልደው ሲነሱ አይቻሉኝ። በፊት ከማቃቸው በላይ የሆነ ሞገስ ጨምረው የሆነ ማማር የሆነ ደስ የሚል ነገር ከለራቸው የሆነ የፊታቸው ከለር ሁሉ እስከመቀየር ድረስ ሴቶች በጣም አምሮባቸው ነው ከአራስ ቤት የሚወጡት። ብዙ ሴቶችን አይቻሉኝ። በጣም ነው የሚገርመኝና ሩታም አንዷ ናት። የሌለን ያማረባት ግን የዛሬ ደግሞ ትንሽ ለየት ይላል። ጡቷ ምናምን እዚህ ድረስ ወረድ ብሏል። አባቢን የሌለ ሻፋዳ ውስጥ ልከተው ነው በቃ የሌለ ሻፋዳ ውስጥ። ጋሼ ደግሞ እንደዚህ አይነት ነገር አይቶ አይምርም እናቴ። በስመ አብ እንኳን ሄርሜላን መፈጠሩን ልታስረሳው ነው ዛሬ የመጣችው እናቴ። ይኸውልሽ አሁን እዚህ ጡት ባለቤት አለ። አሁን ባለቤቱ አብርሃም አይደለም እና ተጠንቀቂ እናቴ። ልጅሽ ይፈልገዋል። አሁን ልጅሽ ገና አልጠገበውም። የምሬን ነው የምልሽ ቤቢ ገና አልጠገበውም ይሄንን ወተትና አደራሽን እንደዚህ ድረስ አድርገሽበት አምጥተሽ ልጁ በቃ ልዘርሪው ነው አይደል? ይመችሽ እናቴ። አውቀሽበታል፣ የዋህ ጎኑን አውቀሽበታል። አጅሬ አፕታይቱ የሚከፈተው ምን ሲሆን እንደሆነ ገብቶሻል። በቃ እንዲህ ነው ሚስት ማለት። የባልሽን የዋህ ጎን አውቀሽ በየዋህ ጎኑ ገብተሽ ሚስት እንዳለው ልጅ እንዳለው ማሳየት ማለት በቃ ይሄው በቃ ጥበብሽን ተጠቀሚ ብለን ነበር እኮ እስከዛሬ ድረስ። ያኔ እርግዝናም ነበረ፣ የሆርሞን መለወጥ አለ ምናምን ነገር፣ ንዴቱ ምናምን ሐዘኑ ምናምን ሲደራረብ በቃ ነገሮችን እንዴት አድርገሽ ማስኬድ እንዳለብሽ ግራ ሊገባ ይችላል። አሁን ግን በቃ ያ ሁሉ ነገር አልፏል። ሐዘን በደስታ ለቅሶ በሳቅ ተሰክቷል። አሁን እናቴ በቃ ይሄው የሚፈልገውን ይሄን ነው የሚፈልገው። ሄርሜላ ጋር ያስኬደው ሌላ ምን ነገር አለ? በቃ ከሄርሜላ ጋር እንዲሆን እያደረገ ያለው ምን አለ? በቃ ወንድ ልጅ ከአንድ ሴት ጋር ሊሆን የሚችለው በቃ ሹካን ሲፈለጋ ነው፣ ሌላ ነገር የለውም። ይሄው በቃ ትብታቡን አሁን አውቀሽበታል። ተብትበሽ ማስቀመጥ ነው። የምን መተት የምን መርጌታ ነው ደግሞ ለአብርሃም። በቃ ይሄው የሚፈልገውን አውቀሻል እናቴ። እዚሽ ድረስ ወረድ አድርገሽ ክፍተቱን ታሳየዋለሽ። አባቢ አከተመ በቃ እጅ ወደ ላይ። እኔስ ምርኮኛ ነኝ። ይመችሽ እናቴ። አራዳ ልጅ ማለት ይሄ ግራ እያጋባሽ ነው። ግራ እያጋባሽ ነው። የሰሞን ደግሞ ግራ እያጋባሽ ነው። ምንድን ነው ግራ ማጋባ? ቆይ ማለት ቆይ እኔ አልገባኝም። እኔ ለአንተ አዲስ ሰው ነኝ እንዴ? አዲስ ሰው ነሽ እያልኩኝ ሳይሆን የምታሳይኝ ባህሪ ግን ለእኔ አዲስ ነው። ቃ ተረጋጋና ቁጭ በል እንደውም ቁጭ ብለን እናወራለን። በነገራችን ላይ ይኸውላችሁ እናንተ ሴቶች የማትባንኑት አንድ ነገር ምንድን ነው? እኛ የሆነች ትንሽ ነገር ያስከፋናል፣ ትንሽ ነገር ያስደብረናል።
አንዳንዴ ደግሞ የሆነ ወንድነታችን ላይ ምንም አይነት ጥፋት ብናጠፋ ወንድነታችን ላይ አልፋችሁ ከመጣችሁ ጥፋታችን አይታየንም። በቃ ክብር የሚባል ነገር አለ። በማንኛውም ጥፋት ውስጥ ብንሆን ክብር የሚባል ነገር ግን ከነካችሁብን ምንም እኮ እናንተን ክብር ነክተን ሊሆን ይችላል። ብዙ ጥፋት አጥፍተን ልንሆን እንችላለን። የበደልነው እኛ ልንሆን እንችላለን እኮ አይደል? እኛ ልንሆን እንችላለን። ግን በደላችንን ስተታችንን በቃ ጥፋታችንን የምትነግሩበት መንገድ ከሚስትነት በዘለለ በኢሞሽናል ስሜት ወይም በንዴት ስሜት ውስጥ ሆናችሁ የወንዱን ክብር በሚነካ መንገድ ካደረጋችሁት አስቢው፣ አከተመ። በቃ አከተመ። መቼም ስተቱን አያምንም ያ ወንድ ልጅ። ከዚህ በፊትም ተናግሬያለሁ። መቼም ሩታ አደገኛ ናት። አይኖ በጥፊ መማታቷ ምናምን አብርሃም በዛ ሰዓት ላይ ምንም አይነት ምላሽ ባይሰጥም አግሬሲቭ ባይሆን ለዛ ጥፊ ምንም አይነት እርምጃ ባይወስድም ግን ትዳሩ ይበልጥ አደጋ ላይ እንዲወድቅ አድርጎታል። አያችሁ፣ ማስተካከል የሚችለውን ነገር ችላ አለው። ለትዳራቸው ዴንታ ቢስ እንዲሆን አደረገው። ምን ያቺ ክብር በቃ ያቺ የወንድነት ክብር የምትባለው ነገር ላይ የትኛውም ሰካራም ይሁን ሱሰኛ ይሁን ምንም ይሁን በቃ ክብር ይፈልጋል ወንድ ልጅ። ስለዚህ ሴቶች ደግሞ እችን የዋጎን ማወቅ አለባቸው። ጥፋት አጥፍቷል በድሎኛል ያልሽው ባልሽ ጥፋቱን አምኖ ተንበርክኮ የምርም ተጸጽቶ ይቅርታ እንዲጠይቅሽ ከፈለግሽ በክብሩ አትምጭበት። ሰው ፊት ለፊት ላይ መናገር ያለብሽን በደንብ አድርገሽ ምረጪ። አይደለም በጥል ጊዜ አይደለም በእንደዚህ መፋጀት ውስጥ ሆናችሁ በኖርማል ጊዜ እንኳን የሆነ ቦታ ግብዣ ቦታ ሊሆን ይችላል፣ ጓደኞቹ ጋር የሆነ ቦታ ላይ ብቻ አብረሽው ሄደሽ እሱ ማይናገር ዝምተኛ ሊሆን ይችላል፣ አዳማጭ ሊሆን ይችላል። በዛ ሰዓት ላይ ከነዛ ሰዎች ጋር የሆነ ነገር በተነሳ ቁጥር ወይም ደግሞ የእናንተን ትዳር በተመለከተ ህይወታችሁን በተመለከተ አጠቃላይ እናንተን የተመለከተ ነገር አብሯቸው የተቀመጧቸው ሰዎች ወይም ደግሞ እዛ ቦታ ላይ ከእናንተ ጋር ልታገኛቸው የሄዳችሁ ሰዎች ጥያቄ ሊያነሱ ይችላሉ። በስህተት ራሱ እየተነሳሽ መመለስ የለብሽም። አንቺ አክቲቭ ልትሆኚ ትችያለሽ፣ መናገር ልትችይ ትችያለሽ፣ ማስረዳት ልትችይ ትችያለሽ። እሱ ደግሞ ያ ነገር ላይኖረው ይችላል። ስለዚህ ማድረግ ያለብሽ እየተነሳሽ ለተጠየቅሽው ጥያቄ ለተነሳው ወሬ ሁሉ መልስ መስጠት የለብሽም። ዞር ብለሽ ባሌ አንተ ምን ትላለህ? ቅድሚያ ሰጠሽው። በቃ እኮ ምንም እቺን ተራ ነገር በማድረግሽ ብቻ ባልሽ የሚሰማው ኩራት የምሬን ነው የምልሽ። የሆነ ነገር ሲጠየቅ እስኪ እሱ ምን ይላል እሱ ይመልስላችሁ። አይ እሱ በሚሉ ቃላቶች ውስጥ ማለት ነው በስማም ባልሽን ለአንቺ አንበረከክሽ በቀላሉ ማለት ነው። ጥፋት አጥፍቶ የሆነ ነገር አድርጎ ባናደደሽ ወይም ባበሳጨሽ ሰዓት ላይ ልብሽንም የሚሰብር ነገር ሊሆን ይችላል። ያ ነገር ያጠፋው ጥፋት በቀላሉ የሚታረም ራሱ ከሆነ በቀላሉ የሚታረም ነገር የሆነ ሳለ አንቺ ንዴትሽን መቋቋም አቅቶሽ የማይሆን ንግግር ወይም ደግሞ በቁጣና በሆነ ስድብ ምናምን ከጀመርሽው አከተመልሽ። ጥፋት ቢያጠፋ ራሱ ማለት ነው የሚያየው የራሱን ጥፋት ሳይሆን አንቺ እሱ ላይ መጫወሽን፣ አንቺ እሱ ላይ እንደዛ መናገርሽን ነው ቦታ ሰጥቶ የሚያየው። እንዴት ትናገረኛለሽ ባጠፋም በዚህ መንገድ እንዴት የሚል ነገር ወንዱ ጋር እንዲፈጠር ያደርጋል። አይ ሩታ መጀመሪያውኑ እነዚህ ነገሮች ብታደርጊ በእንደዚህ አይነት መንገድ አብርሃምን ሃንድል ብታደርጊው ኖሮ አከተመ ጉዳዩ። የምሬን ነው የምልሽ። ቆይ አንቺና አብርሃም ታርቃችሁ ወደ ጣፋጩና ያኛው ደስ ወደሚለው እኛ ወደምንወደው ልናይ እንኳን ወደምንጓጓው ፍቅራችሁ ከተመለሳችሁ ቆያችሁ። አሁን እየሄድሽበት ያለው አካሄድ ተመችቶኛል። አይኑ ራሱ የት እያየ እንደሆነ ሹፍ። በቃ የአብርሃም አይን ቀጥታ የት ነው? አሁን የኔ አሟሟት ነው ወይ ጉጭ ያለ ጡት አንድም ቀን ሳላይ የሚባለውን አስተያየት አብርሃም ይኸው እየሾፈ ነው። አቤት እኛ ወንዶች ግን በቃ ፕሮፌሰር የለ ቄስ የለ ፓስተር የለ ሼህ የለ በቃ አንድና አንድ ልንሸነፍና ልንወድቅበት የምንችለው ነገር ቢኖር ይኸው በቃ አብርሃም እያየው ነው ያን አስተያየት። ይመችሽ። በቃ ለምን መጣሽ? ልናገኝ ትችያለሽ። ማምጣት አልነበረብኝም። አጠፋው። ቆይ ምን እያልከኝ ነበረ? በነገራችን ላይ አሁን እሱ እንደዚህ ግር ያለው ያንቺ መምጣት ያንቺ እንደዚህ መሆን ያንቺ በቃ ፍቅር ምናምን ነገር እኔ ለራሴ ፍቅር ደቁሶኛል ምናምን ነገር ውስጥ መግባትሽ ለአብርሃም ግር ያለው ያቅሻል። ምን አይነት ሴት እንደነበርሽ ምን አይነት ነብር ሴት እንደሆንሽ ያቅሻል። አልነካ አልቀመስ ብለሽ መከራውን ስታበዩ እንደነበረ ያውቃል። በአንድ ጊዜ ደግሞ እንደዚህ በቃ ምርጥ አፍቃሪ ባሏን የምትወድ አይነት ሚስት ስትሆኝበት አባቢ ደነገጠ። ታውቂዋለሽ አጅሬ የሚናገረውን እንኳን ማያውቅ ልጅ ነው። አንቺ እንደዚህ ስትሆኝበት ያቅሻል። ለዛ እኮ ነው አሁን አልዋጥ ያለው በአቅሽ። እሺ በአንድ ስትቀየሪበት ምን ያደርግ ልጁ? በቃ ፍርሃት አለኝ እኮ ነው እያለ ያለው። ስትሪ ነበር በቃ አሁን ግራ ማትጋባም። ተረጋጋና ቁጭ ብለን እናወራ ነው። እንዴት መጣሽ? ለምን መጣሽ? እንደ ደበረክ ሰምቼ መጣሁ።
ማነው ደበረኝ ያለው? እኔ ደበረኝ ብዬሻለሁ። እና ታዲያ ኧረ ተው ውሸት እየጀመርክ ነው። እኔ እና አንቺ ዛሬ ተደዋውለናል ነው አይደለም? እኔ እና አንቺ ተደዋውለናል። አንቺ ውሸታም ለእኛ አሁን ደውዬለት ምናምን አላልሽም? እኛንም መሰከሽ ጀመርሽ። ተይ እኛን ተይን፣ እሱን እንደፈለግሽ፣ እኛን ግን ተይን፣ እኛን አሰክሽን። ወይስ ደንግጠህ ነው? ምን ተፈጥሮ ነው ያወራኸኝ እንደዛ ብለህ ነው? ወይስ ስልክህ ሌላ ሰው አንስቶት ነው? የምሬ ነው። እኔ ደውዬልሃለሁ። ብቻ አላውቅም። የሆነ ነገር ጭንቅላታችን እንትን ብለዋል። ወይ አንቺ ልክ አይደለሽም ወይ እኔ ልክ አይደለሁም። አንቺ ግን ኧረ ተይ ነገሩንማ ቀዝቀዝ አድርጊ። በዚህ ደረጃማ ልጁን አታወናብጂው። ሳይደውልልኝ ደውልልኛል ምናምን ብለሽው ብቻዬን ነኝ ምናምን ደብሮኛል። ኧረ ተይው፣ እነዛ ልጆች የተጫወቱበት ይበቃዋል። በዚህ ደረጃማ ልጁ ግራ አታጋቢው። ደግሞ ነገ አብጃለሁ ብሎ እንዳይመጣ። ይሄን ማሽን ቀጥ ነው ያልኩት እኮ አሁን እኔ እንኳን የወለደች ቀርቶ አሁን እንደዚህ ሸንቃጣ ሴት ከየት ታገኛለህ? ተመልከተኝ። የምሩኝ ነው አንተ ምርጥ ሆና የለ እንዴች ልጅ ምን ሆነሃል? ይልቁንስ እንውጣና እንዝናና። እኔ በጣም ደብሮኛል። አልናፈኩም ደግሞ እኔ ናፍቀኸኛል። ወተን መዝናናት ምናምን አለብኝ። አሁን ከዛ ድረስ አንተን ብዬ መጥቼ እነዚህ አይነት ፊት ልታሳየኝ ነው እንዴ? ማነው እሺ ታዲያ ጠዋት ያወራኝ? ሩታ በእግዚአብሔር አታሳብጅን በእናትሽ ተይ። ምንድን ነው ማሳበድ? እኔ ምንም እኮ አዲስ ነገር አይደለም ያደረግኩት። ቆይ እኔ ተለየውብህ ነው ወይስ ደነገጥክ? አስደነገጥኩ። በቃ ውበቴ ነዋ። ታዲያ ምን ይደረግ? አሁን የወለደ ሴት መስላለሁ? አልመስልም። አትመሲ በአራት መሲ። እኔ ምስክር ነኝ። በቃ አጅሬ ከስር ድንኳን ሊሰራ ነው። ምንድን ነው እኮ በቃ ተካክኛው። እኔ እንደዛ ማድረግ አልችልም። ምን ነው እኔ እንደዛ ማድረግ አልችልበትም። የታባ ታፕስቲክ የለቀቀብክ እንደዚህ እናውራ በቃ ማለት ፈልጎታል እኮ ስሜቱን አልቻለም። ልጅቷን ያት ወልዳ የተነሳች ራሱ አትመስልም። ሴክስ የሆነ የመጣችው ምናምን ነገር በቃ አልቻለም እኮ ውስጥ እኮ አልቻለም እኮ ከስር እኮ ኧረ በስመ አብ አትከልክለኛ አንተ በትፈልግ እኔ እፈልጋለሁ እያለው እኮ ነው ከስር ያለው ሰውዬ። አብርሃም ግን በቃ የሆነ ወጥመድ ሊገባ እንደሆነ ገብቶታል። በቃ እችን ቀን እንደ እሱ ያሳልፈኝ እያለ ነው በውስጡ እንጂ አላስቻለውም። የምሬን ነው የምላቸው። ጠቀመው ምናምን ነገር ለአንተም ስለማዘጋጅልክ ከአሁን በኋላ አይረግፍብክ። እሺ እኮ ፍላጎትሽ ምንድን ነው? የምትፈልጊው ነገር ከእኔ የምትፈልጊው ነገር ንገሪኝ። ምንድን ነው የምትፈልጊው? አንተን ደስተኛ ማድረግ እንዴ? ከየት መጥቶ ነው? እሺ ማለት ምን አይነት አልገባኝም። እኔ እኮ ሚስት ነኝ አይደለም እኮ ምን አይነት እንትን ገብቶ ነው እዚህ ጋር ጭንቅላትሽ ላይ? ወሬ እኮ አይችልም ምናምን ስላልኩክ ነው እኔ እየመሰለኝ ያለው እንደዚህ ስላልኩክ ደብሮ ነው። ለሶስት ቀንም ራስሽን እንድትረሽ የሚያደርግ የሆነ መጠጥ የወሰድሽ እየመሰለኝ ነው። እና ይህ 3 ቀን ቢያንስ ቤት ውስጥ አገግሚና ከ3 ቀን በኋላ እኔና እኔ ባይሆን የምፈራው ይሄ የምናገረውን ነገር አብርሃም ላይባንን ይችላል እንደዛ። ግን እኔ የምፈራው ሩታ አሁን ክስ ላይ ነሽ ምናምን ነገር ፖሊስ በህግ የተያዘ ኬዝ አላችሁ ሁለታችሁ። ትናንት እየከሰሽው የነበርሽ ልጅ አሁን ላይ እንደገና ከሱ ጋር እንደዚህ መሆንሽ ሌላ ችግር እንዳይፈጥርብሽ። ምክንያቱም አሁን ሄዶ እስከዛሬ የሚያልፈረምኩላት በዚህ ምክንያት ነው። ይሄው አሁንም እየሆነችብኝ ያለችውን ይሁ ትናንት አሳስረኝ፣ ዛሬ ደግሞ እንደገና መጣ ልጅቷ ሌላ ወጥመድ ውስጥ እየከተተችኝ ነው። ችግሩ ከኔ ሳይሆን ከሷ ነው ምናምን ብለው አብርሃምን ብቻ ሳይሆን ህግም ግራ እንዲጋባ እንዳታደርጊና እንደገና ደግሞ ሌላ ችግር ደግሞ ተፈጥሮ አሁንም ዋይ እንዳትይብን ነው። ስለዚህ አሁን በብልጠት አሁን እየሄድሽበት ያለው መንገድ አሪፍ ነው። እዛ ጋር ያለችዋንም ነገር ግን እንዳትዘናገት። ነገ ደግሞ ምን እንደሚፈጠር አናቅማ። ይሄ ሰውዬ ይመክሩታል፣ እዛ እንደገና ይሞሉታል፣ እንደገና ደግሞ መጥቶ ሌላ ነገር ሊል ስለሚችል አብርሃም ክፉ ነገር ማሰብ አይችልም፣ ተንኮል አያውቅም። ስለዚህ በዙሪያው ያሉ ክፉና ተንኮል የሚባልን ነገር ታጭቀው የሚዞሩ ጓደኞች ስላሉት በተጠንቀቅ ነገሮችን ብታደርጊ ደስ ይለኛል። እኔ አሪፍ ነው አሁን እያደረግሽ ያለሽው ነገር ተመችቶኛል። እኔ ግን ደግሞ በብልሃት ብታደርጊው ጠንቀቅ ብትይ ደስ ይለኛል። ከዚህ በኋላ አሁን በደንብ ደህና እየሆንኩ ነው እንጂ እኔ ምንም የወሰድኩት ነገር የለም። ምን ነው እንደወስድ ትፈልጋለህ እንዴ? ምን ልውሰድ አይደለም ምንም አትወስጂ። የፈለግከው ነው
አይኔን እያየህ አውረኝ። ቀና በል እንደስ አልልቅህም። የምሬ ነው። አይኔን እያየህ አውረኝ እንዴ። ባሌን እያሽኮረመንኩት እየመሰለኝ ነው። ስማ አንተ አልቻለማ። እንዴት ያደርግ እኮ አልቻለም እኮ አይደለም እሱ እኔም አልቻልኩም። እንዴ አሁን የመጣሽበት መንገድ የሄርሜላን ፕሮማክስ ሆኗል። በቃ 17 ፕሮማክስ ሆነች መተሽበት። ልጁ እንዴት ተጋረደ እኮ ልጁ። በቃ ታውቂያለሽ፣ ድሮም ልጁ እንኳን እንደዚህ ተጠጋግታችሁት ድሮ ነው ልጁ። አልቻለማ አሁን በቃ አሁን እኮ እሱ ከውስጡ ጋር ነው ጥሉ። አንቺ ደረስቶሻል። አሁን ውስጡ ብዙ ጥያቄ እያቀረበበት ነው። ይሄንን እድል ተጠቀም። ከዛች አሮጊት ገላግለኝ እያለው እኮ ነው የታችኛው ቤቱ የሚያቆሩታን ነው። ታዲያ የታችኛውን ቤቱ ቢሆን የሚያቆሩታን ነው። ከዛች ሴትዮ ገላግለኝ እስኪ እያለው እኮ ነው። ምን ያድርግ እሱ? አሁን እኮ አንቺን እየሰማሽ ይመስልሻል? እሱ ወፍ እየሰማሽ አይደለም። እሱ ወሬው ከታችኛው ቤቱ ጋር ነው። ሩታ ግን ይመችሽ። እዛው እንዳለ ማለት ነው። ጠይቀህ አንተ ላይ እኔ ታች አይጥና ድመት ነው የምንመስለው። ናውረድ እኮ ወርድ ነው። ግን አንድ ጥያቄ ልጠይቅሽ። እኔ ተመቸኝ ነገር ምን እንደው ታውቃለህ? በቃ እነዛም ሰዎች እንዲህ ነው አጃጅለው ከዛ ጣፋጭ የሆነው ከሚስት እቅፍ ውስጥ ነቅለው የወሰደው አይደለ? በቃ እሷም ገብቷታል በደንብ አድርጋ ታጃጅል። በቃ ተጃጅለ ወጥተሃል፣ ተጃጅለ ትመለሳታለህ። አሁን ያለው ነገር አሁን ያለው ጭዌ እኔም ተመችቶኛል። የሰራችሁትን ቪዲዮ ላይ አይቻለሁኝ። እያንዳንዱ ነገር አይቻለሁ። መጀመሪያ እያወራሽ የነበረው ሌላ ነው፣ እኔ ጋር ስትመጪ ያወራሽን ሌላ ነው። ሲቀጥል ደግሞ ስልክ ደውለሽ ለእኔ ነገርሽኝ ነገር ሌላ ነው፣ ስመጣ ሌላ ነው። ሁሉ ነገር ድብልቅልቁ ነው። እውነቷን ነው እሷማ። በነገራችን ላይ እውነቷን ነው። ጠላት ፊት ለፊት ላይማ ጀግና ነው መሆን ያለብህ። የምን ነጥብ እመጣለሁ ባሌ ምናምን ብላ ታለቃቅስል እንዴ? አይሆንም። እዛ ጠላት ፊት ለፊት አይሆንማ። ነጥብ ትጥላለህ። መረጃ ሰጠች እኮ የዛ ሰዓት ላይማ ፍላጎቷን ከነገ ጀምሮ ምን እንዳሰበች ከአብርሃም ጋር በምን አይነት መንገድ ልታወራ እንደምትችል ቀድማማ ከነገረቻቸው ነጥብ ጣለች። በቃ መረጃ ሰጠች። አይሆንም። አዘናጋቻቸው። አየህ ምንም እንዳላሰበች ክስ ላይ እንደሆነችና አሁንም መስሚዋ ጥጥ እንደሆነ እንደማትሰማቸው ነገረቻቸው። እነዛ ሰዎች ደግሞ ተዘናጉ። አንተ ስትመጣ ግን ወዲያው ልጁ ተቀይራለችና ሩታ ሆነች። በቃ ያቺ ሴክሲዋ ሩታ፣ ያቺ ጣፋጯ የአብርሃም ሩታ አባይ ቲቪ ላይ ቀርባ እንደዛ አይደል ያልከው? አባይ ቲቪ ላይ ነው ምን ላይ ነበር? የሆነ ቻናል ላይ ትጣፍጠኛለች አይደል ያልከው? ወዲያው ተቀየረችና ጣፋጯ ሩታ ሆነችልህ። ምንም እኮ አዲስ ነገር የለውም። ያቺ የምትጣፍጥ ሩታ እኮ ናት አሁን የመጣችው። ምነው ቀምሼው አላቅም አልክ? ስንት ዘመን ሙሉ ስትግጥ እንደዛ ከመጠን በላይ ስትበላ ከርማ አሁን ላይ ባላየ። ኧረ ተው አብርሃም እንዴ ባሳደገ እንዴ ተው እንጂ። ከእሷ ጋር ነው ከኔ ጋር ነው። ይኸውልህ እኔ እሷን የማናደድ አመልና አባዜ ቢኖርብኝ ኖሮ ማለት ነው ድሮ ነገሮችን ጨራርሻ ያሳያት ነበረ። ግን በቃ አሁን ያንን ነገር ማድረግ አልፈልግም። ገባ? እኔ ካሁን በኋላ ህይወቴን ማስተካከል እና ከልጅ አባት ጋር መኖር ስለምፈልግ ነው። ሲቀጥል ደግሞ ልጅም እያደገ ነው። በኋላ የሚጠይቀኝን ጥያቄ መመለስ አልችልም። ገና ካሁኑ ደግሞ አክቲቭ ነው። በአንተ ነው የወጣው መሰለኝ መልክ በአንተ። ቆይ ግን አንተን ያላሳዝንህን ሁሉን ነገር ወስደህ ትችላለህ። መልክ በአንተ፣ የፊት እንትኑ በአንተ፣ እንደገና እንዳንተ ይህን ፊት ደገመው እና ታዲያ አሁን ይሄ ልጅ አሁን ነገ አድጎ ቢጠይቀኝ ጥያቄውን ይችላለሁ አልችለውም? የኔ ጥያቄ ሳይመለስ ነው እንዴ ለሱ የምመልስለት? አልመልስም። የኔ ራሴ ጥያቄ እሱን እኮ ምን አብረን እንመልሳለን። የኔ ጥያቄ ሳይመለስልኝ ነው እንዴ እሱ የምመልሰው? የእሱ እኮ ኢምፖርታንት ጥያቄ እኮ ነው እንዴ። ከየት ማን እንደወለደው አባቱ ማን እንደሆነ መጠሪያው የሚጠራበት ሰው አብርሃም የሚባለው ሰው የማን እንደሆነ ማወቅ ይፈልጋል እኮ። አንተና እሱን ደግሞ ምን አገናኘው? ደግሞ አሁን ወርደ ደግሞ ከገዛ ልጅ ከዛ ከ3 ወር 4 ወር ልጅ ጋር ፉክክር ልትጀምር ነው? ተው እንጂ አበጋዝ ተው እንዴ ተው። ታይዋስ መልሽልኝ እንዴ አራቀዋለሁ። አረ ዛሬ በሳቅ ብቻ ነው እንዴ። እስኪ ወንድ ልጅ ጠይቀኝ እንዴ ራስን ጥያቄ አልመለስኩም። አሁን አንድ ፍርዬ ልጅ እንደዚህ ስትል ግፍ አይሆንብህም? ራስሽ እኮ ነሽ ያልሽው ነገር ላይ ቢጠይቅ ምናምን ነገር ለምን ትይኛለሽ? ባልተው ኖሮ ስማኝማ ብዙ ነገር ማድረግ እችል ነበር። ግን በቃ ለምን አድርጋለሁ? ብዙ ነገር አሰብኩኝ፣ አወራድኩኝ እና አስፈላጊ እንዳልሆነ ሲሰማኝ ታውቁት። ከዛ በቃ ባሌ መንከባከብ እንዳለብኝ ከዚህ ሲለኝ ደግሞ መንከባከብ መጣሁ። ከቀደም ከሄርሜላ በኋላ ማለት ነው። ሄርሜላ አንቺ አቤል ከተገናኛችሁ በኋላ እኔን ለመንከባከብ ፈለግሽ ነው አይደለም? እዚህ ጋር አስቢበት እና ወስኝ እኮ አልከኝ። አብርሃም ምን አይነት ጃለገጌ ሆንክ ሰውዬ እንደሆንክ
እንደዛ ከሚስት በስንት ጉትወታ ስንት የማይረባ ወሬ አውርተው ከሚስት ጋር ሲያጣሉ እንዴት ለምን ብለህ ያልጠየቅ ሰውዬ ዛሬ ሩታ መታ እንደዚህ መሆኗ ምናምን ነገር መርማሪ ተጫወተ። የነ ሄርሜላ ጊዜ ሞኝ ትሆናለህ፣ የሩታ ጊዜ መርማሪ ፖሊስ ትሆናለህ። ተው እንጂ ነገሮችን የምታገናዝብበትን ቦታ ምረጥ እንጂ። እነዛ ሰዎች እንደዛ የማይረባ ነገር እየነገሩ አይምሮን ሲበክሉ ምንም ያልመሰለ አንድም ቃል ተናግራቸው እንዴት ልትሉኝ ቻላችሁ? እንዴት በዚህ ደረጃ ስለ እኔ ህይወት ተጨነቃችሁ? እኔ ህይወቴ፣ ትዳሬ፣ ህይወቴ፣ ሚስቴ፣ ህይወቴ፣ ልጄ የሆነ እያወቃችሁ እንዴት እኔም ብቻ ከሚስቴ ነጥላችሁ እንዴት ከሌላ ሴት ጋር ህይወት እንድጀምር እናንተ እንዴት ፈልጋችሁ ብለህ አንድ ቀን ጠይቀህ ማታቅ ሰውዬ ዛሬ ላይ ሚስት መታ ሁሉን ትቼዋለሁ ማለቷ ምን አስገረመ? የምትፈልገው አይደለ? ስንት ወር ሙሉ ስትለምን የነበረው አይደለ? ሁሉን ተይውና በቃ አብረን እንሁን እኔና አንቺ ቆጭሻል ምናምን ስትል አልነበረ? በቃ ይኸው አሁን የምትፈልገው ሆነልህ። ምን ፍላጎቱ ማይታወቅ ሰውዬ ሆነብን እኮ። መጥፎ ስሜት እንዲሰማቅ አልፈልግም። ካሁን በኋላ እንዲደብቅ አልፈልግም። ማነው ፈቶ ይለቀቃሽ? ድሮም አልታሰርኩም እኔ። ድሮም ነፃ ሰው ነኝ። ሆንም አንተ ነው የሚያደላልቅ። ካሁን በኋላ ኢየሱስ ምን ማለት ነው? አያመኝም። አመሰግናለሁ። አልሳም በነገራችን ላይ አብርሃም አሁን የእሷ በአንዴ እንደዚህ መቀየር ምናምን ግራ አጋብቶት ምናምን አይደለም። አሁን አብርሃም እየኮራ ነው። እናንተ አልገባችሁም እንጂ አብርሃም አሁን ውስጡን ማሸነፍ ስላልፈለገ ፍላጎቱን ውስጡ የሚለውን ስሜቱን አሸንፈው ከእሷ ጋር ምንም እሷ ፊት ለፊት ላይ ምንም ስሜት እንደሌለው ምንም እንደማይፈልግ አክት እያደረገ ነው እንጂ እስኪ ነገ ትድገሙ ይሄንን በዚህ ስሜት ነገ ትምጣ እናቴ ሁለተኛ ልጅ አስረግዞሽ ወደ ቤት ትመለሻለሽ። አሁን እንዲህ ሲሆን ምናምን ሳይፈልግ ቀርቶ ምናምን እንዳይመስልሽ። አሁን አብርሃም እየተግደረደረ ነው። በቃ በአንዴ ዘው ብሎ መግባት ሼም ይዞት ነው። ነገ ግን እችን ስሜት ከደገምሽው በቃ ሁለተኛ ልጅሽን አርግዘሽ ወደ ቤት። እሺ ማለት አሁን እኔ አንቺ ነበር የተቀየርሽው ምናምን ስትለኝ ከረምክ፣ እኔ ደግሞ አልተቀየርኩም። እኔ ደህና ነኝ። የደህንነት ላሳይክ ስመጣ እንደዚህ ትቀር ማነው የሚያንኳኳው? እኔ ራሴ እከፍታለሁ። እኔ ራሴ የሚከፍተው ሲጀምር አንተ አትከፍትም። ካሁን በኋላ እኔ የፈለግከው ነገር አድርግልሃለሁ። ልቀቀኝ። እኔ እከፍትልሃለሁ። እኔ አባት መጣ። ማን ነው? ሃይ እንዴ መጣሽ? ይሄን እቺኛው ሩታ ነበር እኔ የምፈልጋት። በቃ እንደዚህ ብልጥ እነሱ እንደዚህ አልነበር ሲጫወቱብሽ የነበሩት ሆን ብሎ ከሄርሜላ ጋር ምናምን በኤርጎ ተቀጣጥሮ ከዛ በኋላ አንቺን ቀድሞ ጠርተው ምናምን አይደል? ከዛ በኋላ ሄርሜላ ከመጣሽ በኋላ አንቺ እንድትመጪ አድርገው ምናምን አንቺ ሌላ ነገር እንድታስቢና እንድትናደጂ ቡግ እንድትይ ሲያደርጉሽ የነበረው በቃ ጭውየውን አመጣሽ። አሁን በቃ ይኸው ሄርሜላ መሀል ቤት ቀራሽ። አሁን የሰው ባል ሚስት ያለውን ሰው የራስ ህይወት ያለውን ሰው መፈለግ መጨረሻው ይሄ ነው። በቃ የረከሰ ስራ መጨረሻ ላይ ይኸው ርካሽ ሆኖ መቅረት ነው። ሌላ ምንም አማራጭ የለም። ማናችንም ከተማው ሙሉ ወንድ በሆነበት ዘመን የሰውን ባል ወስጄ የራሴን አድርጌው ጣፋጭ ህይወትን እኖራለሁ በዛም እግዚአብሔርን አመሰግናለሁ ብላችሁ የሆነ ሰይጣናዊ ሐሳብ የረከሰ ህይወታችሁን እስከ ወዳኛው ሊያበላሽባችሁ የሚችል አይነት ደካማ አስተሳሰብ የምታስቡ ሴቶች ካላችሁ እረፉ። ሞልቷል። ከተማው ሙሉ ወንድ ነው። እናቴ ምንም የምታጭው ነገር የለም። በቃ ይሄው እንደ ሄርሜላ ነው የምትኙ። መጨረሻ ላይ በአደባባይ እንደዚህ ትዋረጃታለች። የኔ ነው ወስጄዋለሁ በቃ ተመችቶታል ምን ብሏል ስትይ የነበርሽ ሴትዮ መጨረሻ ላይ በቃ ይሄው የፈለገ ቢመጣ ሚስቱን ለሙሉ ትቶ እኔ ጋር አንቺ ጋር ይመጣል ብዬ አላስብም። እንደው ከሚስቱ ጋር እንኳን ቢለያይ አንቺ ጋር የፈለገ ቢመጣ እንደማይመጣ አውቃለሁ። ለዛ ለአራስ ሚስቱ ምርራይ ያልነበረሽ ለተወለደው ልጅ ምንም አይነት ርራይ የሌለሽ ሴት አስቢ። ለትዳሩ ምንም አይነት ርራይ የሌለሽ ሴት አምኖሽ ምርጥ ሚስት ሆነኛለሽ ብሎ ከአንቺ ጋር መቼም አይሆንም አብርሃም። ብዙ ነገር ላይ አብርሃም ሞኝ ሊሆን ይችላል። በእንደዚህ አይነት ጉዳይ ግን ሞኝ አይሆንም መቼም። ለማንኛውም ተመችቶኛል። የሰሞኑ ቪዲዮ በቃ አንደኛ ነው።